ተማሪዎች የተጻፈውን ኖት ደጋግሞ ማንበብ በአእምሮ ለመያዝ አሪፍ ዘዴ ይመስላችኋል? እውነታው ግን እንደዚህ መልሶ ማንበብ ጥቅም የለሽ ነው። አእምሯችሁ ያጠናውን በአንዴ ወይንም እዛው በመጀመሪያ ጊዜ ነገሮችን ቶሎ ሲይዝ ነው የተሻለ የሚሆነው። አስቡት፣ መጽሐፍ በማንበብ ሰዓታት ወስዳችሁ በሰዓቱ ክሊር ይመስላል ወይንም ግልጽ ይመስላል። ነገር ግን ይህ የተሳሳተ የመማር ኢሉዥንን ስለሚፈጥር። የሃርቫርድ ተማሪዎች ለማጥናት የሚጠቀሙትን አሪፍ ዘዴ አክቲቭ ሪኮልን ተጠቀሙ። ስቴፕ 1 በደንብ ለመረዳት አድርጋችሁ አንብቡ። ስቴፕ 2 መጽሐፉን ዝጉና ቁልፍ ሀሳቦችን ጻፉ ወይንም ጮክ ብላችሁ አስረዱ። ስቴፕ 3 መጽሐፉን ክፈቱትና ከጻፋችሁት ጋር ወይንም ካስረዳችሁት ጋር አስተያዩት። ትክክል የሆናችሁትንና የተሳሳታችሁትን ለዩ። ስቴፕ 4 ይህንን ሂደት ኢፈርትለስሊ ሁሉንም ሪኮል እስክታደርጉ ወይንም እስክታስታውሱ ድረስ ደጋግሙት። ያኔ ያጠናችሁት አይምሯችሁ ውስጥ ይቀራል። መረጃ ከጠቀማችሁ ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ